ሰላም እንዴት ናችሁ? ውድ የተከበራችሁ የኤኤና ቴክ ሾው ቤተሰቦች በያላችሁበት ሰላም ይድረሳችሁ እያልኩኝ ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እንደምታዩት እቺ አዲስ ራውተር ስላገኘሁት በጂፖን የሚሰራ በፋይበር ነው የሚሰራው። ጂፖን ኦኤንቲ ይባላል። ሞዴሉ ቲጂ 2212 ይባላል። ምሳሌ አሳያችኋለሁ። ብዙ አሁን ኢትዮ ቴሌኮም ላይ እየተሸጠ ያለው ራውተር ነው። እዚህ ጋር የኢትዮ ቴሌኮም ሎጎ እናገኛለን። ኢትዮ ቴሌኮም ይላል። ውስጡም ስንገባ ሴቲንጉ ምናምን ኢትዮ ቴሌኮም ነው የሚለው። በጣም ለየት ነው የሚለው። ይሄንን ሰሩ እናያለን ማለት ነው። በጣም አሪፍ የሆነች ራውተር ናት፣ ግን ሴቲንጉ በጣም ኮምፕሌክስ የሆነ ነው። ይሄን ደግሞ ቴክኒሻኖች ራሱ ይሄንን ቪዲዮ መጠቀም ትችላላችሁ። ይሄንን ቪዲዮ እስከ መጨረሻ ተከታተሉኝ። ከኮምፒውተራችን ጋር አገናኝተን ደግሞ እንዴት እንደምንሰራ ደግሞ ሴቲንጉን ውስጡን ዋናይፑን ተጠቅመን እንዴት እንደምንሰራ እናያለን ማለት ነው። ቀጥታውን ወደ ኮምፒውተራችን ጋር አገናኝተን ወደ መስራት እንሄዳለን ማለት ነው። እስከ ቪዲዮ መጨረሻችን ቪዲዮ ተከታተሉን። እናመሰግናለን። እንግዲህ ይሄን ይመስላል ራውተሩ እንደምታዩት ማለት ነው። እቺ ኢትዮ ቴሌኮም ይላል። ከካርቶን ውስጥ ካወጣው በኋላ ነው። ይሄ አሁን አራት ፖርቶችን ይቀበላል። አራት የላን ኬብሎችን እና ሁለት ስልኮችን ነው መጠቀም እንችላለን። በእነዚህ ቴሌ ዋና ቴሌ ቱ የሚለው ስልክ መጠቀም እንችላለን ማለት ነው። በኮምቦ ሰርቪስ ይሄንን ሰክተናው እዚህ ጋር ኮንፊገር ራውተር ውስጥ ገብተን ኮንፊገር የምናደርገው ነገር አለ። ሁለት ስልኮችን ያስጠቀመናል ማለት ነው ይሄ ራውተር። ይሄ ሎጎ እንደምታዩት ምናምን እዚህ ጋር ፖን የምትላለች። ይሄ የፋይበር ላይናችን ኦኬ ከሆነ እቺን ግሪን ትበራለች ወይም ደግሞ አረንጓዴ ትበራለች። ኢንተርኔቷ ደግሞ ኮንፊገር ካረግን በኋላ ኢንተርኔት መጠቀም ስንጀምር እቺ ኢንተርኔቷ ኖርማል እቺ አሁን ምንም እየበራች አይደለም፣ አረንጓዴ ትበራለች። ዋይፋይ ደግሞ ዋይፋዩን ትራንስሚት እያደረገን መሆኑን እቺ ደግሞ G1 ምናምን የምትለው ደግሞ ከአንደኛ ላን ፖርታችን ጋር ማገናኘታችን ነው የሚያሳየው። ይሄን ይመስላል ጋይስ። እስኪ ይሄን ነው የሚያሳየው። ቀጥታ ወደ ሴታፓችን እንሄዳለን ማለት ነው። ሴታፕ ውስጥ ገብተን እንሰራለን ማለት ነው። ሴቲንጉን ከRJ45 ከራውተራችን ጋር አገናኝተናል። ካገናኘነው በኋላ እዚህ ላይ ሰርች ባሯ ላይ 192.168.1.1 ካረግን በኋላ ኢንተር ሰርች እንላለን። እቺን ያመጣልናል ማለት ነው። እቺ ምን ይዛርግና እቺ በቃ እስካሁን እየሰራሁት የነበረ ራውተር ቪዲዮ ላይ እንደዚህ ኢትዮ ቴሌኮም ምናምን የሚለውን አናገኘው። እቺ ምንድነው ዩዘር ኔሙ ላይ አድሚን እንላለን። ፓስወርዱ ጋር ደግሞ የዋይፋይውን ፓስወርድ ትጠቀማላችሁ ብያችሁ ነበር ቀደም። ራውተሩ ጀርባ ያለውን የዋይፋይ ፓስወርዱን ትጠቀማላችሁ ማለት ነው። የዋይፋይ ፓስወርዱን አድሚንም ዩዘር የሚለውን ሳይሆን የዋይፋይ ፓስወርዱን እንጠቀማለን ማለት ነው። አሁን የኔ ራውተር እንግዲህ የኔ ራውተር ላይ ያለውን 6FHYW ዲ ካፒታል ሁለት ጊዜ ከዛን ኪው እናደርጋለን። ከዛን ሎጊን እናደርጋለን። ሎጊን ስናደርገው እዚህ ጋር እነዚህን በተኖችን ያመጣልናል። እነዚህ የስታተሱን፣ ላኑን፣ ዋይርለስ ሎካል ኤሪያ ኔትወርኩን፣ ዋኑን፣ ሰርቪሱን፣ እነዚህ ቮይስ ኦቨር አይፒ ኮንፊግሬሽኑን ምናምን፣ ፋይርዎሉን፣ አድቫንስድ እነዚህን አድሚኑን እያንዳንዱን እዚህ ጋር ያመጣልናል። እኛ እንግዲህ አዲስ ኮንፊገር እያደረግን ስለሆነ ይሄ ምንም ያልተሞላም ዲኤንኤስ የለውም። ኢንተርኔቱ ናት ቼኩ ምንም የተሰራ ነገር የለም። ላኑ ደግሞ እቺ 192 ምናምን ስለያዘው ዲኤችሲፒም አውቶማቲካሊ ኢኔብል ስለተደረገ እነሱ መቀየር ያስፈልገናል ማለት ነው። በኋላ ከፈለግን ግን እንቀይራለን። ዋኑን ክሊክ እናደርጋለን። አሁን አዲስ ኮንፊገር እያደረግን ነው። በአይፒ ተጠቅሜ ነው የምሰራው። እዚህ ጋር ኒው ሊንክ ምናምን ብሎልናል ማለት ነው። እዚህ ምንም አንቀይረው። ኢኔብል ቪላን የሚለውን ማርክ እናደርጋለን። ቪላኑን መሙላት ስላለብን ይሄ በፋይበር ስለሚሰራ ግዴታ ቪላን መሙላት አለብን ማለት ነው። ለምሳሌ 1210 ብዬ ልሙላና ይሄ የፋይበር ነው ምናምን ብዬ ቪላኑን ከሞላው በኋላ እዚህ ብሪጅ የሚለው ጋር ቀይራለሁ ማለት ነው። ብሪጅ የሚለው ጋር ፒፒኤ ከሆነ ፒፒኤን ይመርጣለሁ። በአይፒ የሚሰራ ከሆነ ደግሞ በአይፒ ኦቨር ኢንተርኔት የሚለውን መርጬ ከዛ እነዚህ ምንም አልቀይረውም። ኢኔብል ናት። ኢንተርኔት ኮንፊገር የምናደርገው ከሆነ ኢኔብል ናት ግድ ማርክ መደረግ አለባት። እንደዚህም ፋይርዎሉ ኢኔብል ነው የሚደረገው። ከዛን እዚህ ጋር መጥቼ ደግሞ አይፒውን ሞላለን ማለት ነው። እዚህ ጋር ፊክስድ አይፒ የሚለውን የራሳችን አይፒ እናስገባለን ማለት ነው። የራሳችን አይፒ ለምሳሌ
ይሄንን ሳምፕል ወስጄ ነው የምንሰራው። በቴሌግራም ኮሚኒኬት ማድረግ እንችላለን። ለምሳሌ ይሄ ሳሪስ አካባቢ የሆነ አይፒ ነው። ይሄንን ልጠቀምና እናንተ የራሳችሁን አስገብታችሁ ትሰራላችሁ ማለት ነው። ይሄንን ብትጠቀሙ አይሰራላችሁም። ሪሞት አይፒ አድሬሱ ደግሞ ዲፎልት ጌትዌያችን ነው። እንግዲህ በቴሌግራም ኮሚኒኬት የምናደርገው ሳብኔት ማስክ እና ዲፎልት ጌትዌይ የአይፒያችሁ እኔ ሰርቼ ስለምልክላችሁ ይሄ ችግር የለም። ይሄ ለዚህ አይፒ ሪሞት አይፒ አድሬሱ ወይም ደግሞ ዲፎልት ጌትዌዩ 96.1 ነው የሚሆነው። ሳብኔት ማስኩ ደግሞ 24.0 ነው የሚሆነው። ከዛ ይቺን ከሞላን በኋላ እዚህ ጋር ከፈለግን ዲኤንኤሱን እንሞላለን ማለት ነው። ይሄንን እኔ እዚህ ላይ የምጠቀመው ዲኤንኤስ መጠቀም ትችላላችሁ። ዙም ላድርግላችሁ እና 2.25 መጠቀም ትችላላችሁ። 8 ጊዜ መጠቀም ትችላላችሁ። ከዛን እዚህ ጋር ከሞላን በኋላ እነዚህ ፖርቶቹ ነው። አሁን ለምሳሌ ከዚህ በፊት እየሰራን የነበረው ራውተሮቹ ላይ ላን 1 ላን 2 ላን 3 ምናምን ነው የሚለው። ይሄ ደግሞ ጂኢ1 ጂኢ2 ምናምን ነው የሚለው። እነዚህ ማርክ እናደርግና ከዛን አፕላይ ነው የምናደርገው ማለት ነው። እነዚህ አሁን ዋይፋይም እነዚህ ዋይፋዮችንም ትራንስሚት ማድረግ ስለሚችል እኛ አዲሽናል እዛ ላይ ገና ኮንፊገር ስለምናደርግ ዋይርለሱን ችግር የለም። ይሄንን ብቻ እንጨርስና አፕላይ ቼንጅ እናደርገዋለን። አሁን ይሄን ወስዷል። ስታቱሱን ቼክ እናድርገው እስኪ። ያው ዲኤንኤሱን ይዞልናል። ዲኤንኤሱን ይዟል። እሺ ኦኬ። እዚህ ጋር ወርስ ቪላኑንም እዚህ ጋር ይዞልናል። የሞላነው አይፒ ሜቢ ይሄ ላይኑ ኮኔክት ስላልሆነ ሜቢ ላይ ያሳየው ይችላል። እዚህ ጋር እስኪ ዲፎልት ጌትዌይን እዚህ ጋር አስቀምጦልናል። እንግዲህ ይሄንን የራሳችሁን ዋን አይፒ ደግሞ ላይኑን ኮኔክት ካደረግን በኋላ ያሳያል ማለት ነው። አሁን ደግሞ ዋይርለሱን ደግሞ እንዴት ኮንፊገር እንደምታደርጉ ደግሞ እንየው። ዋይርለሱን ደግሞ ዋይፋይ ኔሙን ፓስወርዱን መቀየር ከፈለጋችሁ ደግሞ ደብሊላን የሚለውን ክሊክ እናደርጋለን። ደብሊላንን ክሊክ ካደረግን በኋላ ይሄ ዋይፋይ ኔሙ ነው። ኤስኤስአይዲ ምናምን ይላል። ይሄንን ከፈለግነው እንበለውና እዛን ይሄንን ዲስታንሱን መጨመር ምናምን ራቅ ያለ ቦታ እንዲሄድ ከፈለጋችሁ እቺን 40 ላይ ማድረግ ትችላላችሁ። ግን ራቅ ያለ ቦታ እንዳይሄድ ደግሞ ከፈለጋችሁ 20 ሜጋሄርትዝ ላይ ማድረግ ይቻላል። ራዲዮ ሰርቪሱ ሰብ ፓወሩን ስታንዳርድ ላይ እናደርጋለን። ይሄንን ኔሙን ከቀየርኩት በኋላ አፕላይ አለው ማለት ነው። ከዛ ሴኩሪቲውን ደግሞ ፓስወርዱን ደግሞ ለመቀየር እዚህ ጋር ሴኩሪቲ ጋር እንመጣለን። ይሄ ፓስወርዱ ነው ማለት ነው። ቪው አድርገን ማየት እንችላለን። ቅድም በዚህ ነበር የገባሁት። የፓስወርዱን ቦታ በዚህ ነበር የገባሁት። ከፈለኩት ይሄንን ቀይረዋለሁ ማለት ነው። ከፈለኩት ካልሆነ ግን እንደዚሁ ይሄን አፕላይ አደርገዋለሁ። ይሄን ይመስላል የዋይርለስ ኮንፊግሬሽኑ ማለት ነው። ሌላ ደግሞ ከፈለጋችሁ ባካፕ ደግሞ መያዝ ከፈለጋችሁ እዚህ አድሚን ውስጥ ገብተን የኮንፊግሬሽናችን ባካፕ ምናምን መያዝ ብንፈልግ እቺን ባካፕ መያዝ እንችላለን ማለት ነው። ሪስቶርን ማድረግ ብንፈልግ ፋክተር ሪሴት ማድረግ ብንፈልግ እዚህ ጋር ነው። ባካፕ እቺን ክሊክ ስናደርገው የሞላነውን ኮንፊግሬሽን ምናምን በራሱ ጀነሬት ያደርጋል። የሆነ ቦታ ሴቭ አድርጋችሁ ይሄ ራውተር ሪሴት ከሆነ መልሳችሁ ይሄንን እዚህ ላይ ክሊክ ስታደርጉት ወይ ደግሞ ብሮዝ ስታደርጉት ወደ ቦታ ሪስቶር አድርጋችሁ መመለስ ትችላላችሁ ማለት ነው። ይሄንን ይመስላል የአድሚን ውስጥ ያለው ሴቲንጉ። ሌላ ሎካል ኤሪያ ኔትወርክ ደግሞ ላኑን መቀየር ከፈለጋችሁት ደግሞ ላኑን እቺን ቅድም የገባ ነው መግቢያውን እዚህ ጋር የሚያሳየው ማለት ነው። በሱ ነበር የገባ ነው። ይሄ በዚህ ነበር የገባ ነው። ከፈለግን ይሄንን ቀይረን አፕላይ ቼንጅ ማድረግ እንችላለን ማለት ነው። ይሄ ዋይፋይችን ለፓስወርዱን ለሰው ከሰጠን በኋላ ሰው ገብቶ ሴቲንጉን ምናምን እንዳይነካካብን ከፈለግ እቺን ቀይረ ነው እና የቅድም እዚህ ጋር የሰራ ነው የአድሚኑንም በሱ ማስተካከል እንችላለን ማለት ነው። ይሄ የሎካል ሴቲንጉን የምናስተካክልበት ቦታ ነው። ይሄን ይመስላል የዋይፋይ ፓስወርዱ። ዋይፋይ ፓስወርዱን እዚህ ውስጥ ገብታችሁ ነው የምትቀይሩት ከፈለጋችሁ። ደብሊላን ውስጥ ከገባችሁት በኋላ ሴኩሪቲ የሚለውን እዚህ ጋር መቀየር እና አፕላይ ማድረግ ነው። ሌላ ደግሞ እዚህ ጋር ፋይርዎል ውስጥ ደግሞ ስትገቡ
ማስተካከል ያለባችሁ ሴቲንጎች አሉ። ፋይርዎል ለሴኩሪቲ ፐርፐስ ነው የምንጠቀመው። ለኢንተርኔት ጊዜ ኢነብል እናደርጋቸዋለን። ዳታ ወይ ደግሞ ቪፒኤን የምንሰራበት ጊዜ ደግሞ ዲሰብል ነው ማድረግ ያለብን። ዲሰብል ካደረግን በኋላ አፕላይ ቼንጅ እናደርገዋለን ማለት ነው። ሌላ ደግሞ እዚህ ጋር ሪሞት ኤክሰስ ለመፍቀድ ሰርቨር ሪሞትሊ ይህንን ራውተር አክሰስ ለማድረግ ሪሞት ኤክሰሱን መምረጥ ግድ ነው ማለት ነው። እነሱን ደግሞ እነዚህ ማርክ ማድረግ ይጠበቅባቸዋል ማለት ነው። ኮንፊገር ስታደርጉት ቴክኒሻኖቹንም ብትሆኑ ወይ ደግሞ ከስተመር ራሳችሁ ኮንፊገር ስታደርጉት እነዚህን ኢነብል ማድረግ ግድ ነው ማለት ነው። ከዛን አፕላይ ቼንጅ እናደርገዋለን። ይሄ በራሱ ኢነብል ስላደረገው አውቶማቲካሊ ኢነብል አድርጎታል የፒንጓን ማለት ነው። ሶ አፕላይ ቼንጅ እናደርገዋለን። አፕላይ ቼንጅ ካደረግን በኋላ እነዚህን ይመስላል የፋይርዎሉ። በቃ አስፈላጊ ከሆነ ሌላ ጊዜ ደግሞ በሌላ ቪዲዮ እንገናኛለን። ሌላ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በቴሌግራምም ኮሚኒኬት ማድረግ እንችላለን። ስላዳመጣችሁኝ አመሰግናለሁ። በሌላ ፕሮግራም እስክንገናኝ በሰላም ቆዩልኝ። ባይ ባይ። ዋን dhaggeeffataniif galatooma.